ወንድሜ በጣም ነው የሚወድሽ እና ጓደኛዬ አይደል እንዴ ታወደኝ አንቺ ጽፍልሽ የነበረውን ደብዳቤ ሰርቄ ነው ያመጣሁት እንኪ ደብዳቤ አንተ ልጅ ቆይ ለምንድን ነው የማታወኝ እስክትረጂኝ ድረስ አልተውሽ አይገባህም እንዴ ይሄ ልጅ አይፋታትም እንዴ ምን አርጊ ነው የምትለኝ ለምንድን ነው አንተ ልጅ ማታዋት ማን አንተ ሲጀመር ተወኝ ካለች ተወኝ ነው በቃ እንዴ ወይ አንተ ልጅ ግን ትወዳታለህ እንዴ ለምን አልወዳትም ጓደኛ አይደለች እንዴ ባካ ታስመስል ማለት ፍቅሬ በስቶ ስርበተ እኔ እንደንጹህ ጓደኛዬ ነበር ማሰብ አንተ ግን ጓደኛታችንን ለማበላሸት ይሄን ያለ ርቀት መሄድ አይጠበቅብህም ሚጡ አቤት ወንድሜ ያስቀመጥኩትን ወረቀት አንስተሻል እንዴ የምን ወረቀት አይ አላየውም ቻው ተለያዩ ሲባል አረሰው ለማንኛውም ጓደኝነታችንን ስላበላሸው እንኳን ደስ አለ እሺ የኛ ሲሁን ታውቂያለሽ ወንድና ሴት ጓደኛ ማቾች ብቻ መሆን አይችሉም ሲባል ይሆናሉ ብዬ ከራከር ነበር ይሄንንም ለማስረዳት እኔና አንቺ እንደምሳሌ ያቀርብ ነበር ግን ይሄ ነገር እንደማይሆን ተረድቻለሁ ጓደኝነታችንን ስላበላሸውት ይቅርታ አረሰው ምን ይለናል እሺ የኛ ሲሁን የሰማ ሰው ምን ይለናል እራለ አንቺን ያጣው ደጄ እምባነው ከእንግዲህ ወዳጄ እኔማ ሳላይሽ ከርሜ እህላለው በናፍቆት ታምሜ ሊመሽ ነው አድማሱ ጠቆረ የልቤ ትርታው ጨመረ ሄሎ ኪያ ሚጡዬ ኪዩ በጣም ነዘንኩብሽ እኔ ወረቀቱ ላይ ሰጠውሽ ወንድሜ እንድታስከፊ ነው እንዴ ሚጡዬ እንደዛ እኮ አይደለም አንቺ የማይገባሽ ነገር አለ ኪዩ እወድሽ ነበር አሁን ግን ጠላሻለሁ እሺ ወዳጄ እኔማ ሳላይሽ ከርሜ እህላለው በናፍቆት ኤቢ ያላንቺ መቼ ያምርብኛል ደግም ክፉ አብረን ይሻላል ማነው ሆዴ